አባት ብሎ ማለት ነው ያ አብደላህ ላንተ ብሎ የተራበ ላንተ ብሎ የተጠማ ላንተ ብሎ የታረዘ አባት ብሎ ማለት እኮ ጥብስ መብላት እያባለው ሽሮ በልቶ ይገባል ለልጄ ብሎ የ3000 ብር ልብስ መልበስ እያማረው በ300 ብር ሸርባ እጅ ሄዳል ለልጄ ብሎ የ2000 ብር ጫማ መልበስ እያማረው በ300 ብር ነጠላ ሰንደል ይሄዳል ለልጄ ብሎ ሰዎች ይገለምጡታል አይመልስላቸውም ለልጄ ብሎ ልጅ አሳድግ ብሎ የማይገለምጥ ሲገለምጠው የማይሳደብ ሲሰርበው ዝቅ ብሎ እየሰራ እየተሰደበ እየተገለመጠ ይኖራል ለልጄ ብሎ ልጅ አሳድግ ብሎ ነው። አንተ ባኖር ይሄድ ነበር አንተ ባኖር ሊለውም ይችል ነበር ልጄ ይጎዳል ልጄ ይራባል የቲም ይሆናል ብሎ በዚህ ሁኔታ ነው አባት ብሎ ማለት እኮ ያ አብደላህ ላንተ ብሎ የተራበ አንተን አልብሶ እሱ ታርዞ ይሄዳል አንተን አጠጥቶ እሱ ተጠምቶ ይሄዳል አንተን አብርቶ እሱን ይራባል አባት ብሎ ማለት እኮ ይሄ